የእግዚአብሔርን ቃል ወደ እናንተ አመጣለሁ። ክብር ለእግዚአብሔር ይሁን። እግዚአብሔር ይፈልጋል የሚል ርዕስ እንድትይዙልኝ ይፈልጋለሁ። አነስ ያለ ነገር ነው የምናገረው፣ ግን በጣም ኢምፖርታንት የሆነ ነገር ነው። እግዚአብሔር ይፈልጋል ምን የሚለውን እያየን ስንሄድ ለራሳችሁ እንድትወስዱት ፈልጋለሁ። ይህ የጌታ ኢየሱስ ክርስቶስ ራሱን አሳልፎ ለኛ መስጠት በእንደዚህ አይነት ቦታ ስንወስደው በንክኪ የሚደረግ የደጋሚ ስራ ሳይሆን የምንሰራው እምነታችንን ነው የምንቀሰቅሰው። ይሄን ነገር የምንካፈለው አጋንንት እንደሚያረጉት የተበጠቀ ነገር ይዘን የሆነ ቦታ የምናስቀምጠው ለሆነ ነገር የምናደርገው አይደለም። የሚነግረን ነገር አለ። ይሄ ነገር በሚደረግበት ጊዜ እኔ እስከመጣ ድረስ ሞቴን ምን ታረጋላችሁ? ትናገራላችሁ። ስለዚህ የምንናገረው የምናውጀው ነገር እንዲኖረን እግዚአብሔር ይሄ እንዲደረግ ባይሁዶቹ ቅድም ፋሲካ ብሎ ጋሽ ዳዊት በጠቀሰልን የእግዚአብሔር ቃል መሰረት አይሁዶቹ ይሄንን ያደርጉታል። ባይዘዌ የፋሲካ በዓል የአይሁዶች ባህል ነው እንጂ የአሕዛብ ባህል አይደለም። ለቆሮንቶስ ወይም ደግሞ ለኤፌሶን ሰዎች ፋሲካ ምናቸውም አይደለም። ምክንያቱም ከግብጽ ነፃ የወጡ ሰዎች አይደሉም። የፋሲካ ስርዓትን የሚያውቀው ማን ነው? የእስራኤል ማህበረሰብ ብቻ ነው። የጌታ ራትንም ሲካፈሉ በጣም ልዩ የሆነውን ትርጉሙን የሚያውቁት አባቶቻቸው ከግብጽ ነፃ የወጡት እስራኤሎቹ እንጂ ሌሎቹ ብዙ ሊገባቸው አይችልም። በዚህ ውስጥ ግን እግዚአብሔር ከዘመናት በፊት ያስቀመጠው እውነት ስላለ ያ እውነት በሰዎች ሕይወት ውስጥ ሁሉ ጊዜ እንዲነገርና እንዲያስቡት ኢየሱስ ክርስቶስ ስጋና ደሙን ለኛ መስጠቱን ማፍሰሱን ሁሌ እንድናስታውስ እንድናስብ ብሎም በዚህ እምነት እንዲሆንልን ይህ ሁሉ ጊዜ የሚደረግ ሆኗል። በቤተ ክርስቲያን ሁለት ነገሮችን እንድናስብ ነው የሚያደርገን። ሁለት ነገሮች ዛሬ ማነሳው እሱን ነው። አንደኛው ላይ ዝም ብዬ ነው የምናገረው፣ ሁለተኛው ግን የመልእክቴ ዋና ነገር ነው። የመጀመሪያው ነገር ይሄንን ነገር ስንመለከት የሚነግረን ነገር የኢየሱስ ክርስቶስን መሰቃየት ነው የሚነግረን። ደሙን ስናስብ ስጋውን በመናስብበት ጊዜ የምናስበው ምንድነው? ስለኛ ሲል መሰቃየቱን፣ ስለኛ ሲል መሞቱን፣ ስለኛ ሲል ዋጋ መክፈሉን ነው የምናውቀው። በዚህ ምክንያት መጽሐፍ ቅዱሳችን የሚለውን ቃል እንድናነብ ፈልጋለሁ። ዕብራውያን መጽሐፍ ምዕራፍ 9 ላይ ሄጄ አነባለሁ። እዚያው 9 ላይ ደግሞ ዝቅ ብዬ 10 ላይ አነባለሁ። ዕብራውያን 9 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። ቁጥር 11 ላይ ሃሌሉያ፣ ኢየሱስ ጌታ ነው። ዕብራውያን 9:11 ላይ ክርስቶስ አሁን ስላሉት መልካም ነገሮች ሊቀ ካህናት ሆኖ በመጣ ጊዜ በሰው እጅ ወዳልተሰራች ከዚህ ፍጥረት ወዳልሆነች ታላቅና ፍጹም ድንኳን ገባ። የገባው የፍየልና የጥጃዎችን ደም ይዞ አይደለም፣ ነገር ግን የዘላለም ቤዛነትን ሊያስገኝ። የመቼ ቤዛነት? እስቲ ከኔ ጋራ የዘላለም በሉ አንዴ። ለማንም ያልተሰጠ ቤዛነት፣ የብቻው የሆነ ቤዛነት። ቤዛነቱ የማይቋረጥ ቤዛነቱ ምን? የዘላለም የሆነ ያፈሰሰ፣ የቆሰለ፣ የደማ፣ ዋጋ የከፈለ፣ ያንጠባጠበ፣ እሾህ ጭንቅላቱ ላይ ያደረገ፣ እግሮቹ በሚስማር የተቸነከሩ፣ ጎኑ በጦር የተወጋ፣ መከራውን የከፈለ፣ ልብሱ በደም የጨቀየ፣ ከሰዎች ሁሉ የተናቀ የሆነ፣ ስለኛ መከራን የተቀበለ እሱ ነው ቤዛ። ኢየሱስ ጌታ ነው። ስለዚህ የዘላለም ቤዛነትን ሊያስገኝ የራሱን ደም ይዞ ወደ ቅድስተ ቅዱሳን ለአንዴና ለመጨረሻ ጊዜ ገባ። ለስንት ጊዜ? እስቲ ከኔ ጋራ ለአንዴና ለመጨረሻ ጊዜ በሉ አንዴ። እስቲ ድገሙና ለአንዴና ለመጨረሻ ጊዜ በሉ አንዴ። በቃ ለአንዴና ለመጨረሻ ጊዜ ከተባለ የሚገባ ማንም የለም። it's closed case from the beginning to the end closed ነው። ስለዚህ የዚህ ስቃይ ዛሬ ስንካፈል የምናስበው ለዘላለም ቤዛነትን ለማስገኘት ማህተሙን ያተመው በደሙ እሱ ራሱ የናዝሬቱ ኢየሱስ እንደሆነ እንድናስብ ያደርገናል። ይሄን ስናይ እዚያው ክፍል ላይ ዕብራውያን 10:14 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። ምክንያቱም በአንዱ መስዋዕት ይላል እነዚህን የሚቀድሱትን ለዘላለም ፍጹማን አድርጓቸዋል ይላል። ለመቼ ምን አርጓቸዋል? ፍጹማን አርጓቸዋል። እንከን የነበረውን የሰው ልጅ በእግዚአብሔር ፊት መቅረብ የማይችለውን የሰው ልጅ
ከእግዚአብሔር ጋር መገናኘት የማይችለውን የሰው ልጅ ለአንድና ለመጨረሻ ጊዜ በመዳኘት የገባው ዝም ብሎ ሳይሆን ሞቶ ነው። ክብር ለእግዚአብሔር ይሁን። ስለዚህ ይሄንን ስንመለከት ይሄንን ስንካፈል ለዘላለም የሆነልንን ቤዛነት መስዋዕትነት በእግዚአብሔር ፊት ተቀባይነትን የማግኘት በእጅ ወዳልተሰራችው ቅድስተ ቅዱሳን ስለኛ ራሱን አሳልፎ በመስጠት የገባውን እሱም በማሰብ ሰላማችንን እረፍታችንን ደስታችንን እንድናጣጥም የእግዚአብሔር ቃል በዚህ አማካኝነት ለኛ ይናገረናል። ክብር ለእግዚአብሔር ይሁን። ሁለተኛ የሚነግረን ነገር አንድ ነገር ነው የሚነግረን መልእክት እንድትወስዱ ፈልጋለሁ። ከዚህ ይሄ የሚነግረን ነገር የባዶነት ምልክት ነው። የሰማችሁኝ ነው? ይሄ ነገር የምን ምልክት ነው? የባዶነት ምልክት ነው። ዛሬ እግዚአብሔር ይፈልጋል ብዬ ነው የተነሳሁት። ማንን ይፈልጋል? ባዶ የሆኑ ሰዎች። ከባዶ ሰዎች ጋር ጉዳይ አለው። ይሄ የወንጌል መልእክት በሱ ባዶነት ቢሰራም በእኛ ባዶነት ይቀጥላል። በሱ ባዶነት ቢመሰረትም በእኛ ባዶነት ይቀጥላል። ስለዚህ ይሄ እንዲሆን ምን ማለት እንደሆነ ይሄንን ባዶነት ከመጽሐፍ ቅዱሳችን እንመለከታለን። ፊልጵስዩስ መጽሐፍ ምዕራፍ 2 ላይ ሁላችንም ሄደን ከፍታለን። ፊልጵስዩስ መጽሐፍ ምዕራፍ 2 ላይ የእግዚአብሔርን ቃል እንመለከታለን። ፊልጵስዩስ መጽሐፍ ምዕራፍ 2 ላይ ከቁጥር 7 ጀምሮ እንደዚህ ብሎ ይናገራል። ነገር ግን የባሪያን መልክ ይዞ በሰውም አምሳል ተገኝቶ ራሱንም ባዶ አደረገ ይላል። ምን አረገ? ባዶ አደረገ። ሰው ሆኖ ተገልጦም ራሱን ዝቅ አደረገ እስከ ሞት ያውም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ ይላል። ልክ እንደዚህ ስንካፈል ይሄ የሆነውን ነገር ስናይ ኢየሱስ ክርስቶስ ምን እንዳደረገ ነው የሚነግረን። ራሱን ባዶ እንዳደረገ ይነግረናል። ይሄ ራስን ባዶ ማድረግ ምን ማለት ነው የሚለውን ነገር ስንመለከት እዚሁ ጋር እንደሚናገረው እንደዚህ ይላል። እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረም። እሱ ፍጹም አምላክ ነው። ፍጹም ፈጣሪ ነው። ፍጹም የፍጥረት ሁሉ ባለቤት ነው። ከአብ ጋር አንድ ነው። እሱ እግዚአብሔር ነው። በባህሪው እንዳባቱ ነው። ስለዚህ ምን ይለናል? መተካከልን ሊለቀው እንደሚገባ ነገር አልቆጠረም። ራሱን ባዶ አደረገ ሲል የነበረውን ስታተስ የነበረውን ማንኛውንም ነገር ስለ ሰው ልጆች ሲል ተወው የሚለውን ነው የሚተካው። ባዶ አደረገ ራሱን። ይሄ ማለት በእንግሊዘኛ መጽሐፍ ቅዱስ ላይ እንደዚህ ተጽፏል። አምፕሊፋይድ ባይብል ላይ እሱን ላንብብላችሁ። but emptied himself ምን ማለት ነው? without renouncing or diminishing his deity። ባዶ ሆነ ማለት አምላክነቱ ተቋረጠ ማለት ሳይሆን ስለኛ ሲል የአምላክነትን ተግባርና ስራውን ተወው። እንደ አምላክ መመላለስን ተወ። ለዚህ ነው የቆሰለው፣ ለዚህ ነው የደማው። አምላክ ሊደማ አይችልም። አምላክ ማን ይመተዋል? ማን ያቆስለዋል? በአምላክ ላይ ማን በርትቶ ሊገለውስ ይችላል? ስለዚህ ግን አንድ ነገር ስላደረገ ነው። አምላክነቱን ትቶ ሲል መሆኑን አቋርጦ ሳይሆን የሰውን ስጋ በማርያም ውስጥ ገብቶ ሲሸከምና የኛም በደል ለመውሰድ ራሱን ሲያመጣ ባዶ አረገ። በአምላክነቱ መጠቀም አልፈለገም። አባቴም ቢጠይቀው ጭፍራ መላእክቶች ሊልክልኝ ይችላል፣ ነገር ግን አላረገውም ይላቸው። አምላክ ሆኖ ሳለ ለመመታት፣ ለመቁሰል፣ ለመድማት ራሱን አሳልፎ ሰጠ። ዛስ emptied himself ባዶ አደረገ። ስለሌለው አይደለም፣ መጠቀም አልፈለገም። ስለዚህ ባዶ ማድረግ ማለት
አለመኖር ማለት ሳይሆን ያለህን ነገር እንደሌለ አርገህ በመቁጠር አለመጠቀም ማለት ነው። ይሄ የኢየሱስ ክርስቶስ ሞት ለኛ ዛሬ ሲነግረን የኢየሱስ ምን ይነግረናል? ስለኛ ሲል ራሱን ባዶ አደረገ። ባዶ አደረገ። ይሄ ባዶ የሚለው ቃል humble የሚለውን ቃል ይተካል። ወይም ትሁት ስለ ሰላምታ አይደለም። ትሁት ዝቅ ስለ ማለት አይደለም። ትሁት ሰዎችን በሚገባ ስለ ማስተናገድ አይደለም። ትሁት ማለት ያለውን ነገር ስለ ሌሎች ሲል መጠቀም የሚያቆም ሰው ነው። ያለውን ነገር ግልጽ ነው። ስለ ትህትና የእግዚአብሔር ቃል ሲናገር ራስን ባዶ ስለማድረግ ነው የሚናገረው። ባዶ ማድረግ ማለት ልክ ኢየሱስ አለኝ የሚለውን አምላክነቱን ስለኛ ሲል እንደተወው ሰዎችም ራሳቸውን ባዶ ወይም humble ሲያደርጉ ያላቸውን ነገር ስለ ሰዎች ምን ያደርጋሉ? ይተዋሉ። የሰማኝ እስቲ አሜን ይበል። ወደ ትምህርቴ እየመጣሁ ነው። ይሄ ሲመጣ ሞተልኝ ኃጢአቴን ወሰደው ከምንለው በላይ ባዶ የማድረግን ትምህርት ያስተምረናል። ወደ ሐዋርያው ጳውሎስ ላይ መጥቼ እግዚአብሔርን ቃል እንድንመለከት ፈልጋለሁ። ባዶ ማድረግን ኢየሱስ ብቻ ሳይሆን ምናይበት ከኢየሱስ ብቻ ሳይሆን ራሱ ከሐዋርያው ጳውሎስ እንመለከታለን። በፊልጵስዩስ መጽሐፍ ምዕራፍ 3 ላይ ስለ ሐዋርያው ሲናገር እግዚአብሔር ቃል እንደዚህ ብሎ ነው የሚነግረን። ምዕራፍ 3 ቁጥር 7 ከኔ ጋር ናችሁ? አጠገባችሁ ያለው ሰው እየሰማህ ነው ወይ ብላችሁ እስቲ ቀስቀስ አድርጉት። ምክንያቱም በከንቱ እንዳልደክም እየሰማችሁ ነው አይደል? እስቲ አለው የሚል ሰው እስቲ ጌታ የተባረከ ይሁን። እንደዚህ ብሎ ይናገራል። 3:7 ላይ እንደዚህ ብሎ ይናገራል። ነገር ግን ይጠቅመኝ የነበረውን ሁሉ ይላል። ምንም ያረጋው ማይጠቅመኝ ማይረባኝ ለኔ ትርጉም የሌለው ማለቱ አይደለም። የሚጠቅመኝ ጋቱም የሐዋርያው ጳውሎስ ባክግራውንድ ጠቃሚ ነው። በገማሊያ እግር ስር የተማረ ነው። በካህናት ዘንድ የሚታወቅ ነው። ስልጣን ያለው ሰው ነው። እያንዳንዱ ነገር ትርጉም ያለው ነው። አለቃ ነው። ክርስቲያኖችን ሲያሳደድ ፍቃድ ጠይቆ ፍቃድ የተሰጠው ነው። በኢየሩሳሌም ባኑ አባቶች ዘንድ የታወቀ ነው። ሂዝ a scholar የሃይማኖት ፕሮፌሰር ነው። በሁሉ ነገር ብቃት ያለው ነው። ግብጽ አሌክሳንድሪያ ግራጁዌት ያደረገ ነው። at the same time ደግሞ ኢየሩሳሌም ሄዶ ገማሊያ የሚባለው እንደ ፕሮፌሰር የሚቆጠረው የአይሁድ አስተማሪ እግር ስር ተምሯል። so he is very intelligent man ማለት ነው። ነገር ግን ይጠቅመኝ የነበረውን ሁሉ አሁን ስለ ክርስቶስ ስል እንደ ጉድለት ቆጥሬዋለሁ። ስለማስል አሁን ስለ ክርስቶስ እንደ ጉድለት ቆጥሬዋለሁ ሲል ይሄንን ነው። አምላክ ሆኖ ሳለ መተካከል እንደማይገባው ቆጥሮ በሰው አምሳል ሲገኝ ራሱን ባዶ አደረገ እንደሚለው ሐዋርያው ደግሞ ሲናገር ይጠቅመኝ የነበረውን የኔ የነበረውን ነገር ስለ ክርስቶስ ስል ትቼዋለሁ አለ። ዳስ ባዶነት፣ ዳስ humbleness። ትህትና ማለት ባዶ መሆን ማለት አለመኖር አይደለም። አንዳንድ ጊዜ ሰዎች ትሁትን ሲያስተምሩት የለኝም በቃ ምስኪንነት ነው አለኝ ባለኝ ግን አልጠቀምም። አንዳንድ ቦታ ላይ እኮ ያላችሁን ልብስ መልበስ ማትችሉበት ቦታ ይኖራል አይደል? ትሁት ምን እንደሆነ ታውቃለህ? በሄደበት ቦታ ላይ የሚለብሳቸውን ልብሶች ለማሳየት ልብስ በሌላቸው መካከል ለብሶ የሚጓዝ ማለት አይደለም። እሱ ትዕቢተኛ ነው። በኔ ምክንያት እንዳይሰናከሉ ብሎ እንደነሱ የሚሆን ነው። የሰማችሁ ነው? አዎ። ሄዶ አብሮ ቁጭ ብሎ ስንት ዶላር እንደተገዛ ታውቃለህ የሚል ሰው አይደለም። ጫማዬን አየኸው የሚል ሰው አይደለም። እሱ ትሁት አይደለም። እሱ ባዶ አይደለም። እሱ አገልጋይ አይደለም። እሱ ይሄ መስቀል ያስተማረው ሰው አይደለም። ከመስቀል ትምህርት የወሰደ ሰው አይደለም። ጌታ ሞቶልኛል እንድንል አይደለም። የሞቱን ሚስጥር የህይወታችን መሄጃ እንድናረገው ይፈልጋል። በናዝሬቱ ጌታ በኢየሱስም ዛሬ የብርሃን ያገኛችሁ። በጌታ በኢየሱስም የብርሃን ያገኛችሁ። ትሁት ማለት ባዶ ማድረግ ማለት የክርስትና ትልቅ መርህ ነው። ለዚህ ነው እኔ እስከመጣ ድረስ ሞቴን ትናገራላችሁ ሲል ሞቷል እያልክ አውራ ማለት አይደለም።
በህይወት ሞቱን ለሰዎች መንገር ሃምብል ሆነ መኖር አንተን ሲያዩ ሞቱን ይረዳሉ። ጌታም እኮ ራሱን እንዲባዶ አረገ አምላክ ሆኖ ሳለ ስለ ሰው ምን አረገ ወረደ። አጠገባችሁ ያለው ሰው ስለ ሰው ወርደህ ታውቃለህ ወይ በሉልኝ እስቲ ባካችሁ። አይ ዛሬ በዚህ ዘመን በተለይ ምን አገባኝ ይፈለገ ቢሆን አይደለ ምን ቸገረኝ ይግሉን ሰው ኑሮ በሚኖርበት ማወቅ በእግዚአብሔር ዘንድ መታወቅ ነው። ግልጽ ነው። እግዚአብሔር ካላወቀ አታውቅም ማለት ነው። መታወቅ በእግዚአብሔር ዘንድ ማለት የእግዚአብሔርን ኳሊቲ መግለጥ ነው። ዛሬ ይሄንን ስንካፈል የትህትና መንፈስ ላያችሁ ላይ ይገባል። የእግዚአብሔር መንፈስ በኢየሱስ ስም ረጋ ያረጋችኋል። ለዚህ ነው ሐዋርያው ይሄንን ነገር ስላረገው ተናገረ። እኔ እኮ አለ ስለ ክርስቶስ ስል ሁሉን ነገር ምን አርገዋለሁ ትቼዋለሁ አለ። ጌታ ኢየሱስ ይሄንን ነገር ለመካፈል ሲገባ በአህያ ውርንጫ መጣ ይላል አይደል? ንጉስ ነው እኮ አይደል? እንዲህ ይላል ዘካርያስ 9:9 ላይ ሲናገር ንጉስሽ ይልና ትሁት ሆኖ ነው የሚለው። የሚቀድም ቃል አለ። በአህያ ውርንጭላ ከማለቱ በፊት ትንቢተ ዘካርያስ ምን ሆኖ አህያ ላይ የተቀመጠው ትሁት ስለሆነ ነው እንጂ ንጉስ ነው ፈረስ ነው የሚገባው። ሂድ ራእይ ላይ አንብብ። የአይነት ፈረስ ይነግራል። የሚመጣበትን ፈረስ ይነግራል። ክንፍ ያለው ፈረስ ይነግራል። አሁን ግን ሲመጣ ፈረስ ጠፍቶ አይደለም፣ ፈረስ አምጡልኝ ማለት ጠፍቶበት አይደለም። he's showing his humbleness። ንጉስ ሆኖ ፈረስ ሲገባው ግን ምን አደረገ? አህያ ማይምሰልህ ውርንጫ the little one አይደል? ውርንጫ ማለት የአህያ ትንሿ ሜቢ ስትቀመጥባት እኮ እግር ሊንጠለጠል ይችላል አይደል እንዴ? ፈረስ እኮ ግርማ አለው ብድግ ትላለህ አይደል እንዴ? አይደል? ይሄ ግን እግር ሁሉ ሊጎተት ይችላል ውርንጫ ላይ። አህያ በራሷ እንደ ፈረስ አይደለችም፣ አጭር ነች። እዛ ላይ ውርንጫዋን አስባት፣ እግር ትጎትታለች። ስለዚህ አቧራ ሁሉ ቡን ያደረገ ነው ወደ ኢየሩሳሌም የገባው። ክብር አይደለም ትህትና ነው። የሰማሁኝ ሰው አለ? ንጉስሽ ይላል ትሁት ሆኖ ይላል። አህያ ላይ የወጣው ትሁት ስለሆነ ነው። ኦ ኢየሱስ ስሙ የተባረከ ይሁን። ትሁት ስለሆነ ነው። አለበለዚያ እንዴ ፈርዖን እንኳን ፈረስ ይጋልባል እንኳን ኢየሱስ። ራእይ ላይ መልኩ እንደሱ አይደለም። ራእይ ላይ አህያ አታይም። ሂድ አንብብ ራእይ ላይ ንጉስ ነው። ራእይ ላይ በአህያ አታየውም። ለመጀመሪያ ጊዜ ታየው እዚህ ቦታ ላይ ነው። ከዚህ በኋላ አህያና ኢየሱስ ተለያይተዋል። ከዚህ በኋላ በአህያ አጠብቀው በፈረስ ነው የሚመጣው። ለምን አህያ ላይ ወጣ ካልከኝ ትሁት ሆኖ ይለዋል ዘካርያስ። ትሁት ሆኖ ንጉስሽ ይላል። ባዶ ማረግ ይሄንን ነው። እግዚአብሔር የሚሞላው ባዶዎችን ነው። እግዚአብሔር እንዲጠቀምባችሁ ከፈለጋችሁ you have to do 3 ነጥቦችን እናገራለሁ ትምህርት የሚሆነን። ግን አንድ ነገር እንድታስቡ ፈልጋለሁ። የባዶውን ማዕድ እየተካፈላችሁ ባዶነት ካልገባባችሁ በዚህ ኪንግደም ውስጥ ለሌላው እግዚአብሔር ሊጠቀምባችሁ አይችልም። if you are already ሙሉ ከሆንክ ማንንም ሄልፕ ማድረግ አትችልም። ስታተስ ሊኖራችሁ ይችላል፣ ገንዘብ ሊኖራችሁ ይችላል፣ ምንም ሊኖራችሁ ይችላል። የሚገርማችሁ ነገር እያንዳንዱ ሪሶርስ ማገልገያ እንጂ መገልገያ አይደለም። ሀብታሞች አላችሁ፣ ጌታ ይባርካችሁ። እንድታገለግሉ ነው እግዚአብሔር ይባርካችሁ። ጸጋ ስጦታ አላችሁ፣ ሌላው እንድትባረኩበት ነው፣ እንድትታዩበት አይደለም። የመታየት ዘመን አክትሟል። እንዳንታይ ነው እኮ ከሞቱ ጋር ይሞት ነው። ስንሞት እኮ መታየት ሞተ። ሲያጠገባችሁ ያለ ሰው መታየት ሞቷል በሉልኝ አንዴ። አረ ድገሙና መታየት ሞቷል በሉልኝ። የለም መታየት እኮ የለም። መታየት ሞቷል። እይታ የሚፈልገው አካል ሞቷል። እይታ መሻት የሚባለው ነገር ራሱ የለም።
አሮጌው ሰው ነው እይታ ፈላጊ፣ ትልቅ ቦታ ቋሚ፣ ሰብሳቢ። መጽሐፍ ቅዱሳችንን አንድ ቦታ ላይ ወስዳችሁና ስለ አንድ ሰው ነግራችኋለሁ። ሉቃስ 18 ከ18 ጀምሮ እስከ 29 ኢየሱስና አንድ ሀብታም ሰውዬ የተወያዩትን ላንብብላችሁ። እንደዚህ ይላል። ከአይሁድ አለቆች አንዱ ቸር መምህር ሆይ የዘላለምን ሕይወት ለመውረስ ምን ላድርግ ሲል ጠየቀው። ኢየሱስ እንዲህ ሲል መለሰለት፣ ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማን አለ? አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትን አክብር የሚለውን ትእዛዝ ታውቃለህ? ሰውየው እነዚህንማ ከልጅነቴ ጀምሬ ጠብቄያለሁ አለው። ኢየሱስም ይህን በሰማ ጊዜ እንግዲያውስ አንድ ነገር ይቀርሃል፣ ያለህን ሁሉ ሸጠህ ለድሆች ስጥ፣ በሰማይ መዝገብ ይኖርሃል፣ ከዚያም መጥተህ ተከተለኝ አለው። የምን ጥያቄ ነው የጠየቀው? የባዶነት ጥያቄ ነው የጠየቀው። ትከተለኛለህ፣ ከኔ ጋር አብረን እንሰራለን፣ ግን አሁን በህይወት ውስጥ የነገሰውን ነገር ምን አርግ? ባዶ አርግ። ገንዘቡን ሊወስድበት አይደለም፣ ልቡ ባዶ እንዳልሆነ ስለተረዳ ነው። ከዛ መምህር ሆይ አንተ ቸር ነህ ብሎ ሲመጣ ጥሩ ነው፣ ምን ታውቃለህ ግን አለው። አውቃለሁ። እነዚህን ታውቃለህ? አዎ። ጥሩ አውቀሃል። አሁን አንድ ነገር ቀረ። እኔ ጋር መጥቶ ሊያገለግለኝ የሚወድ ሰው መጀመሪያ ኳሊቲው ምንድነው? ባዶነት ነው። እስቲ አሜን። ኢየሱስ ባዶን ይወዳል በሉልኝ እስቲ አንዴ። አረ ድገሙና ኢየሱስ ባዶን ይወዳል በሉ። እና አለው በቃ እና ያለህን ሁሉ ነው ያለው። አንድ አምስተኛውን አላለውም፣ አምስት ውይ እግዚአብሔር እንደ አዲስ ሊጽፍባችሁ ነው እንጂ ሰው በጻፈባችሁ ላይ ደግሞ ሊጽፍ አይደለም የጠራችሁ። ደግሞ ሊጽፍባችሁ እገሌ ጽፎብሽ እንደገና ደግሞ እሱ ሊቀጥል። እግዚአብሔር ማንም ከጻፈው አይቀጥልም። ከጻፈ እንዲህ ነይ ነጭ ወረቀት ኤምፒቲ ሆን ባዶ ይጻፍብህ ይችላል። ባዶ ላይ መጻፍ ኢየሱስ ይችላል። ባዶ ላይ መጻፍ ጌታ ያውቅበታል። ባዶዎችን ማክበር ጌታ ይችልበታል። ምክንያቱም ባዶ ላይ ሲጻፍ የሚጻፈው ብቻ ነው የሚታየው። በህይወታችሁ ብዙ የተጻፈ ነገር ያለባችሁ ሰዎች ዛሬ በእውነት በጌታ ፍቅር ጠይቃችኋለሁ። ከህይወታችሁ ላይ በኢየሱስም የተሰረዘ ይሁን። እኔ እኮ የምትሉት ነገር ያላችሁ እኔ እኮ ቸርች ላይ ከሰው ጋር መቀመጥ የሚከብዳችሁ ተሰኮልድ ድኛለሁ የምትሉ ሰዎች ትምክታችሁ በገንዘብ የሆነ በስታተስ የሆነ በተለያየ ነገር ጢም ያላችሁ አታገለግሉ ልትጠቅሙ አትችሉ። ይሄ የእግዚአብሔር የመንግስቱ መርህ ነው። ስለዚህ ምን አለው? ከዛ በኋላ በሰማይ መዝገብ ይኖርሃል፣ ከዚያም መጥተህ ተከተለኝ አለው። ሰውየውም ግን ይሄን ሲሰማ ብዙ ሀብት ስለነበረው ይላል። ምን ስለነበረው? ጢም ያለ ነው። ጢም ስላለ ምን ያስፈልጋል? ከዚህ በኋላ ምን አለ? በጣም አዘነ። ኢየሱስም ሰውየውን ተመልክቶ እንዲህ አለው፣ ብዙ ሀብት ላላቸው ወደ እግዚአብሔር መንግስት መግባት እንዴት ጭንቅ ነው። ምን ላላቸው? ሀብታም ወደ እግዚአብሔር መንግስት አይገባም ማለት እኮ አይደለም። it's a condition of heart። የልብን ሁኔታ ነው የሚናገር። ሙሉ ነኝ ለሚል ሰው የእግዚአብሔር መንግስት ስፍራ የለውም። ለዚህ ነው ሐዋርያው በገማልያል እግር ስር ቢማር ፕሮፌሰር ቢሆን ምንም ነገር ቢኖረው ባዶ ካልሆነ ኢየሱስ ሊጽፍበት ስለማይችል ባዶ ሆነ መጣ፣ ጻፈበት። ዛሬ የሚገርም መልእክቶችን ከዚህ ከሐዋርያው ጳውሎስ እንሰማለን። ስለዚህ ይሄ ሰው ሙሉ ነው። ምን ያርገው? አጠገባችሁ ያለ ሰው ለሙሉ እግዚአብሔር ቦታ የለውም በሉና እስቲ ንገሩልኝ ባካችሁ። ዛሬ በእውነት ይህን ስጋና ደም ስትካፈሉ ባዶነት እንዲጋባባችሁ በኢየሱስ ስም ጸልያለሁ። ይሄ መልእክት አለው። የባዶነት መልእክት ነው። አምላክ ሆኖ ሳለ ባዶ የሆነበት ነው። ባዶነት የሚባል ትምህርት እንድንይዝ ይፈልጋል። ከዛ አለው ሀብታም ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቆራዳ ቢሾልክ ይቀላል።
ይህን የሰሙ ሰዎች ይላል አረ እንዲህ ነው እንዲህ አሉ። በቃ ታዲያ ማን ሊድን ይችላል? how can አረ ጌታ ሆይ አከበድከው፣ እንዴት ይቻላል? እንዴት ባዶ ይኮናል? የባክግራውንዳችን የለፋንበት እንደ ሰው እኮ አይደለሁም እኔ ለያለሁ እኮ እኔ ተማርኩበት ትምት እኔ ያሳለፍኩት ነገር እኔ ያለኝ ነገር። አንዳንዴም በክርስትና በመጣውበት አንዳንድ ሰው እንዲላል ዋጋ እኮ በክርስትና ከፍያለሁ። ስለ ከፈል ታዲያ ምን ይሆን አለ። እዚህ ሀገር ላይ ያለ ትምክት ቀደምት ክርስቲያንን የሚሉ ሰዎች በመከራ ነው የሚመኩት። መከራውን በመቀበላቸው ዛሬ የሆነ ነገር እንደሚገባቸው ያስባሉ። ምን ይሆን? በየዘመኑ ሰው እኮ የሚገባውን መከራ ይቀበላል። አዲስ ነው እንዴ መከራ? ያሁኑ ዘመን ራሱን የቻለ የራሱ መከራ ይቀበላል። የዛ ዘመን ደግሞ የዛ ዘመን ነው። ትምክት አይሆንም። ስጡኝ ስፍራ ቦታ ስፍራ እንደዚህ ስጡኝ ምን ምጢም እኔ እኮ በስደቱ ዘመን ምን ይሆን? በስደቱ ዘመን ምን ታሰርክ? ደግ አረገ ገረፉ እንኳን ገረፉ። ለክርስቶስ እንጂ የተገረፍከው ለማን ተገረፍክ? ኤምፒቲ መሆን ያስፈልጋል። በእግዚአብሔር ቤት ውስጥ ባገኘናቸው ኬሪየሮች እንትን መግብ ያለው እንትን ኖር ያለው ሳገለግል አሜሪካ እጃለው ጃፓን እጃል ምን እናርግ ታዲያ? ምን እናርግ? የሚቀጥል አገልግሎት ካለ ባዶነት መማር አለበት። እግዚአብሔር የትናንትናውን ትናንትና ዘግቶታል። እስቲ ዛሬ አዲስ ቀን ነው በሉ አንዴ። አረ ድገሙና ዛሬ አዲስ ቀን ነው በሉ አንዴ። አዎ ኢየሱስ ጌታ ነው። ስለዚህ ነው እዚህ ክፍል ላይ እንዴት ይቻላል ሲል ሁለት ነገር ተናገረ። ኢየሱስም በሰው ዘንድ የማይቻል ነው፣ በእግዚአብሔር ዘንድ ግን ይቻላል። አይ ሁለት ዘንድ አለ። አንድ የሰው አንድ እግዚአብሔር። ወንጌሉ ሲደርሰን በዚህ እውነት ፈቃደኛ ከሆነን በሰው አቅም ሳይሆን በእግዚአብሔር አቅም ባዶ መሆን እናውቃለን። ማን በራስሽ ሆኝ ያለሽ? ማን በራስ ሆነ አለ? እስቲ ጸጋው አለ በሉ አንዴ። እስቲ ጸጋው አለ በሉ አንዴ። አዎ ፍቃድ ነው የተጠየቀው። it's about a choice ምርጫ ነው። ማን ራስን አርግ አለ? ማየት ትችላለህ። የት ይቻላል? ባዶነት እንዲሚቻል ነው አይቻልም። ግን ምን አለ? በሰው ዘንድ አይቻልም። በእውነት በዚህ መካፈል ውስጥ ዛሬ ይህ የእግዚአብሔር የተባለው በእግዚአብሔር ዘንድ ያለው የእግዚአብሔር ጸጋ በሕይወታችሁ ላይ በኢየሱስ ስም እንዲገለጥ ጸልያለሁ። በኢየሱስ ስም እንዲገለጥ ጸልያለሁ። በኢየሱስ ስም እንዲገለጥ ጸልያለሁ። አይቻልም አለ። በሰው ዘንድ አይቻልም። ከዛ ጴጥሮስ ቀጠል አደረገና እንዲህ አለ፣ ጌታ ሆይ እኛ እኮ ሁሉን ትተን ምን አለ? ለካ ባንተ ዘንድ ሆኖ ነው የተቻለው። ለካኛ ትተን ስንከተል ጀግና ሆነን ነው መስሎን ነበር። ለካ ባንተ ዘንድ ሆኖ ነው። ደስ ይላል። ኢየሱስም እንዲህ አለ፣ በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። ጴጥሮስም እነሆኛ ያለንን ሁሉ ትተን ተከትለናል። እንደዚህ ሰው ያልሆንም እኛም ያለንን መቼም ሰው ያለው ይጠቅመዋል። ብንለያይ በመኖር ደረጃ ሁላችን ያለን ነገር ሁላችን ከተጠየቀን አንዱ ሱሪ ያለውም ይጎዳል፣ 8 ሱሪ ያለውም ይጎዳል። ያለህን ነው የሚለው። ያለህን ማለት ያለህን ነው። 8 ያለውም 8ቱን ነው የሚያመጣው፣ አንድ ያለውም አንድ ነው የሚያመጣው። ስለዚህ እነ ጴጥሮስም እንደ ሰውየው ባይሆንም እንኳን ያቺ ጀልባ ያቺ አሳ ማጥመድ ያቺ የተዋታለች እናኛ ሁሉን አለ አንድ ያስቀረነው ነገር የለም፣ ሁሉን ተተነ የተከተልና አለ። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ ለእግዚአብሔር መንግስት ብሎ አለ ቤቱን፣ ሚስቱን፣ ወንድሞቹን፣ ወላጆቹን፣ ልጆቹን የተወ አለ በዚህ ዘመን ብዙ እጥፍ በሚመጣውም ዘመን የዘላለምን ሕይወት የማይቀበል ማንም የለም። ማንም የማይቀበል ማንም የለም ካለ በኋላ ኢየሱስም ማንም የለም ካለ በኋላ ይዘጋዋል። 31 አዲስ ቁጥር ነው የሚጀምረው። ስለዚህ የማይቀበል ማንም የለም። ስለዚህ የመቀበያው መንገድ ሙሉ ነው ብሎ ኢየሱስ ክርስቶስ ሲያስተምር እንመለከታለን። 3 ነገር ልናገር ያልኩትን ፈጠኝ ልናገርና በዚህ ጨርሳለሁ።
አንደኛ ባዶ መሆን ምርጫ ነው። ባዶ መሆን ምንድነው? ምርጫ ነው። choose to be empty። ለምን እንዲህ አልክ ካላችሁኝ ፊልጵስዩስ መጽሐፍ ምዕራፍ 2 ላይ ኢየሱስ ክርስቶስ ራሱን ባዶ አደረገ እንጂ የሚለው እግዚአብሔር ባዶ አረጋው አይልም። ይሄንን ምርጫ ኢየሱስ እንጂ የመረጠው አብ አስገድዶ አይደለም የሰጠው። ራሱን የመረጠው ራሱን ባዶ አረገ ነው የሚለው። ማን ነው ባዶ ያረገው? ራሱን። ሐዋርያው ጳውሎስም ራሱን የመረጠው። አቅራቦት ይመጣል፣ እግዚአብሔር ሊጠይቅህ ይችላል፣ ግን this is your choice። ማንንም ሊያረገን አይችልም። ጸጋው ከእግዚአብሔር ቢሆንም you have to be willing። መፍቀድ ያስፈልጋል። ሐዋርያው ጳውሎስም ሁሉን እንደ ጉድለት እቆጥረዋለሁ ያለው ራሱ እንጂ እግዚአብሔር እንደ ጉድለት ቆጠረልኝ አላለም። የቆጠረው ማን ነው? ራሱ። ይቹስ ማን አስገደደው? ኢየሱስን ማን አስገደደው እንዲሞት? ጥያቄ ሲቀርብለት የመቀበል ፍቃዱን ሰጠ። ዛሬ በእውነት ባዶነትን ከፈቀዳችሁ እግዚአብሔር በሕይወታችሁ አዲስ ምዕራፍ ይጽፋል። እስቲ ቀኝ እጆቻችሁን አንሱ። በናዝሬቱ ጌታ በኢየሱስ ስም አባቴ ጸጋ ሕዝብህን እንዲረዳ በኢየሱስ ስም ጸልያለሁ። በባዶነት አዲስ ምዕራፍ ይጻፍ ዘንድ እግዚአብሔር ሆይ ሕዝብህን እንድትረዳ በኢየሱስ ስም ጸልያለሁ። በሁለተኛ ደረጃ ባዶነት ጸጋ የማግኛ መንገድ ነው። ባዶዎች ናቸው ጸጋ የሚኖራቸው። መጽሐፍ ቅዱሳችን አንደኛ ጴጥሮስ ምዕራፍ 6 ቁጥር 8 ላይ ሲነግረን እንደዚህ ነው። ምዕራፍ 5 ቁጥር 6 ላይ ሲነግረን ይሄንን ነው የሚነግረን። ባዶዎች የጸጋ ባለቤቶች ናቸው። ራሳቸውን ስለ እግዚአብሔር መንግስት ባዶ የሚያረጉ ሰዎች ሁሉ ጊዜ የጸጋ ባለቤቶች ናቸው። እግዚአብሔር በእነሱ ህይወት ውስጥ ይጨምራል። እስቲ አጠገባችሁ ያለው ሰው መጨመር ትፈልጋለህ በሉልኝ እስቲ አንዴ። እንግዲያውስ ባዶ ሁን በሏቸው። አሜን። ምዕራፍ 5 ላይ ሲናገር እንደዚህ ይላል። ሃሌሉያ። ጎልማሶች ይላል ከ5 ጀምሮ እናንተም ይላል እንዲሁ ለሽማግሌዎች ተገዙ ካለ በኋላ ሁላችሁም እርስ በርሳችሁ ተከባበሩ፣ ትህትናን ልበሱ። ቀደም ተርጉሜዋለሁ። ትህትና ባዶነት ነው። ምክንያቱም እግዚአብሔር ትዕቢተኞችን ይቃወማል። the so called I am full የሚሉ ሰዎችን እግዚአብሔር ኔግሊኬት ያደርጋል። ከዛ ይቀጥልና ምን ይላል? ለትሑታን ግን ምን ይሰጣል? ጸጋ ይሰጣል። ጸጋ በመጣ ቁጥር አዲስ ምዕራፍ ይኖራል፣ አዲስ አገልግሎት ይኖራል፣ አዲስ መገለጥ ይኖራል። ትዕቢተኞች እየደቀቁ ነው የሚሄዱት። አይኔ እኮ ቢል ኖሮ ኢየሱስ አስቡት። አይኔ አሁን ከዚህ ወርጄ ሰው ልሆን ከዚህ ወርጄ ፈቀደ ነው የሚለው። ምን አደረገ? ፈቀደ። ምን ለመሆን? ሰው ለመሆን፣ ባዶ ለመሆን። ስለዚህ ምን አረገ? ለትሑታን ምን ያሰጣል? ጸጋ ይሰጣል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 10 ላይ ሐዋርያው ጳውሎስ እንደዚህ ብሎ ይናገራል። አንደኛ ቆሮንቶስ ምዕራፍ 15 ላይ እንዲህ ይላል፣ እኔ ከሐዋርያት ሁሉ የማንስ ሐዋርያ ተብዬ ልጠራ ከቶም አይገባኝ፣ ምክንያቱም የእግዚአብሔርን ቤተክርስቲያን አሳድጃለሁ። ነገር ግን በእግዚአብሔር ጸጋ አሁን የሆንኩትን ሆኛለሁ። ለኔ የተሰጠኝ ጸጋ ከንቱ አልሆነም፣ እንግዲያውም ከሁሉ በላይ በትጋት ሰርቻለሁ። በትጋት በሚቀጥለው ዘመን መስራት ከፈለጋችሁ you have to have a grace። ጸጋ ያስፈልጋችኋል። ጸጋ ልታገኙ የምትችሉት ደግሞ ራሳችሁን ባዶ በማድረግ ውስጥ ነው። ሐዋርያው ለዚህ ነው በጸጋ ላይ ጸጋ አለው። ሁሉ ጊዜ አዲስ ምዕራፍ አለው።
ሁሌ ያገለግላል። ደከመ ሲባል ይበረታል፣ አነሰ ሲባል ይገዝፋል፣ ተያዘ ሲባል ይወጣል። ሚይዘው አንዳች ነገር አልነበረም። በእያንዳንዱ ነገር በትጋት የሚሰራበት ሰዋዊ አቅም አይደለም የነበረው፣ እግዚአብሔራዊ ጸጋ ነበረው። እንዴት ካላችሁኝ ራሱን ባዶ ስለሚያደርግ ነው። ለዚህ ነው ሐዋርያው ጳውሎስ ራሱን ባዶ እንደሚያደርግ ሲናገር ፊልጵስዩስ መጽሐፍ ምዕራፍ 3 ላይ እንደዚህ ብሎ ይነግረናል። ክብር ለእግዚአብሔር ይሁን። ፊልጵስዩስ መጽሐፍ ምዕራፍ 3 ላይ ቅድም ያነበብነው ራሱን ባዶ ያደረገበት ክፍል ላይ እንደዚህ ይላል ይናገራል። ኢየሱስ ጌታ ነው። ፊልጵስዩስ መጽሐፍ ምዕራፍ 3 ቁጥር 12 ይህን ሁሉ አግኝቻለሁ ወይም ፍጹም ሆኛለሁ ማለት አይደለም፣ ነገር ግን ክርስቶስ ኢየሱስ እኔን የራሱ ያደረገበትን ያን እኔ ለማድረግ እጣጣራለሁ። ወንድሞች ሆይ እኔ እንደያዝኩት አድርጌ ራሴን አልቆጥርም። አም ኢምፒቲ ያለ ነው። ብዙ ነገር ሰርቷል። እዚህ ሲደርስ በሰራው ስራ አታውቁም እኔ እኮ ሐዋርያ ነኝ፣ አታውቁም እኔ እኮ ብዙ ቤተክርስቲያን የተከልኩ ነኝ፣ አታውቁም እኔ እኮ ጃይንት ነኝ አይደለም ይላቸው። ገና እንደያዝኩት አልቆጥርም እንዲህ አደርጋለሁ ይላል። ራሴን አልቆጥርም፣ ነገር ግን አንድ ነገር አደርጋለሁ፣ ከኋላ ያለውን እየረሳው ከፊቴ ወዳለው እዘረጋለሁ። ከኋላ ያለው ምን ያደርገዋል? እንኳን ትምክት ሊሆነው ሁሉ ጊዜ ይረሳዋል። እስቲ አጠገባቸው ያለውን ሰው የምትረሳበት ጸጋ ይሁን ልበሏቸው። አርጌ ሰርቼ አቋቁሜ አደራጅቼ ታው ጸጋ ይጎልሃል። ከፊቴ ያለውን መንገድ ጠባብ ታረጋዋል። ጸጋ እንዳይለቀቅልህ ደጅ ነው የምትዘጋው። you have to open። ምንም ይሰራ ባንተ ህይወት ውስጥ ዛሬ ላይ መርህ መሆን ያለበት በትናንቱ መመካት ሳይሆን you have to be empty። ይሄ ሰው እንደዚህ ነው የሚለው ገና ይላል። እኔ አለ ውድድሬ እንዲያውም እዚህ አይደለም አለ። እንዲህ አለ ቁጥር 14 ላይ እግዚአብሔር በክርስቶስ ኢየሱስ ወደ ላይ ስለጠራኝ ሽልማትን ለመቀዳጀት ወደ ግቡ ፈጥናለሁ። የሚፈጥነው ለመሄድ እንጂ የሚፈጥነው ከሰዎች ጋር ለመወዳደር አይደለም። እፈጥናለሁ ከጴጥሮስ ለመብለጥ አይደለም። እፈጥናለሁ እነንትና የሰራውትን እንዲያዩ አይደለም። እፈጥናለሁ ጌታዬ ጋር ሄጄ ሽልማትን ለመቀበል። ጉጉቱ እዛ መሄድ እንጂ ከሰው ጋር መወዳደር አይደለም። እዚህ በተመለከተው ሁሉ ጊዜ ራሱን ባዶ ነው። ብትጠይቀው ምን ሰራውና ነው የሚል። ባለፈው እዛ ከተማ እኮ አናወጥከው። አንዳንዱ እንዲህ ይላል ወንበር ሁሉ ልሳን ተናገረ የሚል ሰው አለ። ውሸታ። ወንበር ልሳን አይናገርም። አታግን ባዶ አርግ ራስህን። እኔ ሳገለግል ይላል። ምን አንተ ስታገለግል ምን ከሌላው በምን ይለያል? ለማገልገል ምን አንተና አዲስ ሲገለገል ኖሯል። ወደፊትም ገና ይገለገላል። ገና እግዚአብሔር እዚህ ስንቱን ያስነሳል። እስቲ አሜን አትሉ? ስንቱን ትንታግ ያስነሳል። አሜን። እኔ ልቤ መሻት ይሄ ነው። አሜን። ትንታጎችን የማየት ክብር ለእግዚአብሔር ይሁን። በጌታ በኢየሱስም ይህ እሳት ይውደቅባችሁ። በኢየሱስም ይህ እሳት ይውደቅባችሁ። ለዚህ ነው የምነግራችሁ ትንታግ ሆኖ ለማገልገል የትናንትና መርሳት ኤምፒቲ። ይዛል ሲሉት አልያዝኩ፣ አግኝታል አላገኘው፣ ደርሳል አልደረስኩ፣ ገና ነኝ። ታዲያ ወዴት ነው ይሄ ሁሉ ሰኬት? ይሄ ሁሉ እንትን ይሄ ሁሉ አይ እኔ እኮ እሱ ጋር ነው። እኔ እሱ ጋር ነው። ሽልማቴን ከሰው አልፈልግም። እሱ ጋር ነው። እሱ ጋር መሄድ ነው የምፈልገው። ዋጋዬ ከሱ ነው፣ ከሰው አልፈልግም። አየ ሰው ዋጋውን ከሰው ሲፈልግ ነው ሁሉ ጊዜ ባዶነቱን ረስቶ ሙሉነቱን ማሳየት የሚፈልገው። ለምን? ሰው በታይታ ነው የሚፈርደው። የዚህ ዘመን ሰው ደግሞ ታቃለ ደፋር ሰው ይወዳል። እኔ እኮ ምናምን ሲንቀባረርበት ነው የሚያከብረው። ቱታ ያከብርም ይሄ ሰው። አንተ ስትንቀባረርበት ነው በቃ ደስ የሚለው። ያው ያንዳንድ ሲል የእግዚአብሔር ክብር ይላል፣ ጸጋው ይላል ብሎ ጸጋው ስትለምነው፣ ስትጎበኛው፣ ስትጸልይለት፣ ስታቅፈው ቅባት ያለ አይመስለው።
እግዚአብሔር የሚያገለግል አይመስለው። ሐዋርያው ለዚህ ነው በጣም ስለደከመው ይሄ ሐዋርያው ጳውሎስ ተንቀባረሩባችሁ በጥፊ መቷችሁ ይላል፣ እናንተ ግን እነሱን አገነናችሁ። እኔ ከየትኛው ቤተክርስቲያን አሳነስኳችሁ ይላል። የሚጠቅሟችሁን ስለነገርኳችሁ ጠላት ሆንኩባችሁ። ፕሊዝ ብዙ ሞግዚቶች ቢኖሯችሁ ግን አንድ አባት ነው ያለዋችሁ ይላል። የሰማችሁ ነው። አየ ደርሶበታል። ቀብራሮች ሰው ሲያጅባቸው ሰው ባዶ ማድረግን አይወድም። ባዶ ማድረግን አይወድም። የተገኘችውን በሙሉ በዚህ በማጋነን አርጎ ትልቅ ነገር ማድረግ። በናዝሬቱ ጌታ በኢየሱስም ፈውስ ይሁን። አሜን። ስለዚህ ምን አለ? እኔ አለ እንደያስኩት አርጌ አልቆጥርም። ነገር ግን አንድ ነገር አደርጋለሁ፣ ከኋላ ያለውን እየረሳው ከፊቴ ወዳለው ዘረጋለሁ። ጌታዬ ሽልማት አዘጋጅቶልኛል፣ እዛ ነው መሄደው። እኔ እዚህ የለሁበትም እኮ ውድድር ዓለም ውስጥ የለሁበትም፣ እዛ ነው መጠብቀው። ሃሌሉያ። እገሰግሳለሁ፣ ገና ነኝ። ደርሳል፣ አልደረስኩም። ይዛል፣ አልያዝኩም። እንዲህ አለ ቁጥር 15 ላይ እንዲህ ማሰብ ምን እንደሆነ ጳውሎስ ሲናገር፣ እንግዲህ እኛ ብስለት ያለን ሁላችን ነገሮችን በዚህ ሁኔታ ማየት ይኖርብናል። አየራስን ባዶ ማድረግ የበሳሎች ነው። የሰማችሁ ነው? የምኖች ነው? እኛ ብስለት ያለን አለ ሐዋርያው ጳውሎስ፣ ነገርን የምናየው እንዲህ ነው። ራስን ባዶን በማድረግ ጸጋ መጨመር፣ ለብዙዎች መሆን፣ ለብዙዎች መድረስ፣ ይሄ ነው መሪያችን። ይሄ ደግሞ የበሳሎች ነው። አየ ስጋውያን ናቸው ከዚህ ባነሰ የሚገኙት። ትንሽ አርጎ ስለ ብዙ የሚያወራ ከዚህ ሞት ተመልከት እኮ ኢየሱስ አምላክነቱን ትቶ ነው ሰው የሆነው። በጥፊ ሲመቱት እኔ እኮ አምላክ ነበርኩ አላላቸውም፣ እንደ ሰው ነው። ስለየትኛው ተከሱኛላችሁ ይላል። ሊከሰስ እኮ አይችልም። አንድ ቀን ከዛኛው ፓርት ጎትቶ አምጥቶ እንዲህ ነው ሲል አትመለከቱት። በሸላቾቹ ፊት አፉን ሳይከፍት ዝም አለ። ተናገር አንተ ሲባል አንተ አልክ ይላል። አላወቁትም ግን መጥቶበት ማለት ያው አላለም። he so humble። የሰማችሁ ነው? he so humble empty ባዶ፣ ከጀርባ የመጣ ምንም ነገር ላይ አልተጻፈበትም። ለዚህ ነው ፊልጵስዩስ ላይ ሲናገር ከስምም በላይ የሆነውን ስም፣ ይሄ እኮ ስለተወ ነው እንጂ ከስም ሁሉ በላይ የሆነ ስም እኮ ለሱ አይሰጥም። ለአምላክ ስም ትሰጣለህ፣ የተሰጠው ግን የተወው ስላለ ነው። ከስሞች ሁሉ በላይ የሆነውን ስም ሰጠው። በሁሉ ነገር ላይ ምን አረገው? የበላይ አረገው። ጸጋ ተጨመረለት፣ ወደ ሌላ ክብር ገባ። ስሙ ዛሬ በእኛ መካከል የሚሰራ ሆነ። ስለምኑ ነው መስራት የጀመረው? ባዶ ስለሆነ ነው ስሙ ላንተ ይሰራልህ። ባዶ ባይሆን ያ ስም አይሰራልህም። ከስሞች ሁሉ በላይ የሆነውን ስም ሰጠው ይላል። ሊሰጠው የማይገባው ተቀበለ ስም። ስለማ? ስለኛ። ዛሬ አጋንንት መንደር የኢየሱስ ስም በአንደበታችን አስሬ የሚጠራው እሱ ራሱን ባዶ ስላደረገ ነው። ስለዚህ እኛ ብስለት ያለን ሰዎች ነገርን በዚህ ሁኔታ ማየት አለብን። የመጨረሻዬ ራሳቸውን ባዶ የሚያረጉ ሰዎች የሰላም ሰዎች ናቸው። ሰላምሽን መጠበቅ ከፈለግሽ ራስን ባዶ ማድረግ መድኃኒትሽ ነው። መድኃኒት ነው። እንደ ዓላማ ይሄን ከያዛችሁት ከስትራይፍ ከኮምፒቲሽን ትወጣላችሁ። ከፉክክር ከማነስ በሰው ፊት ከመሸማቀቅ ትድናለህ። ትሁታንን
ምንም ልታረጋቸው አትችልም። የወደቀን ሰው ምን ታረጋዋል? የመስቀልን ሞት የመረጠውን ሰው ከዛ በላይ ምን ታመጣበታል? የመጨረሻውን ነው የመረጠው። አትጎዱም። ትሁታን አይጎዱም። እየሰማችሁ ነው? ትሁታን አይጎዱም። ትሁትን በምን ትጎዳዋለህ? ልታሳንሰው ስትመለክ እሱ ኦሬዲ አንሶ ተገኝቷል። ራሱን ባዶ ስላረገ አንተ እኮ እንትን የለህም ልትለው አትችልም። ዛሬ ብዙ ሰው የለህም ሲባል ጭር አለኝ ስለምትል ነው። ጉዳትህ ብዙ ነው። በቤተሰብ መካከል ትጎዳለህ፣ በጓደኛ መካከል ትጎዳለህ፣ በኳየር መካከል ትጎዳለህ፣ በአገልግሎት መካከል ትጎዳለህ። ጉዳትህ እልፍ ነው። ባዶ አይጎዳም። ሐዋርያው ጳውሎስ አንፈልግህም ሲሉት ቆሮንቶሶች የማባበል ጸጋ ነበረው። ለምን አልተጎዳም? እንዴት አላለም? አይጎዳም። ኢየሱስ ስለመቱት አልተጎዳም። ውስጡ ጤነኛ ነው። ለዚህ ነው እኮ አባት ሆይ የሚሰሩትን አያውቁምና የተጎዳ ሰው እንዲህ ማለት አይችልም። ስትጎዳ መባረክ አትችልም። ለዚህ ነው እኮ ወንጌላችን ላይ ስትመለከት የሚያሳድዱህን ጸልይላቸው፣ መርቃቸው። ማን ነው ሊመርቅ የሚችለው? የሚያሳድደውን ባዶ የሆነ ሰው ነው፣ ያልተጎዳ ሰው ነው። ካልተጎዳህ ትባረካለህ። ከተጎዳህስ ይንቀልህ ነው የምትለው። የብዙዎቻችን ጸሎት ምድር ይንቀልህ ነው። ተጎድተናል። ለምን ተጎዳን? ባዶ የማድረግ መርህ ራስን ስለሌለን ነው። we are full ራስን እንዲህ ነኝ ስትል አንዱ ደግሞ ይመጣና አይ ይጎልሃል ይላል። ታመት መለሳለህ። እንደ አንበሳ ወጥተህ ኮሰስ ብለህ ትገባለህ። ከዛ በኋላ ቤት ገና ስትገባ ከበር ላይ ቧቃውን እንትኑን በካልቾ ምን ሆነሃል ትበይ። ጉዳት ዛሬ በኢየሱስም ፈውስ ይሆንላችሁ። ይሄንን ስንካፈል በጌታዬ ውስጥ ያለው ያ ራስን ባዶ የማድረግ መርህ ዛሬ ህይወታችሁን በኢየሱስም ይስራው፣ በጌታ በኢየሱስም ይገንባው። በሳሎች አይጎዱም። እኔው መሻቴ ይሄ ነው። ወይኔ የማይጎዳ ሰው እንዴት ደስ ይላል! የማይጎዳ ሰው የሚስቅ ስድብን ስቃችሁ አሳልፋችሁ ታውቃላችሁ? በተአምር አይቻልም። በሳል መሆን ይጠይቃል። ባዶ ራስን ማድረግ ይጠይቃል። እግዚአብሔር የሰጠህና ያረገህ ነገር ላይ ማተኮር ይጠይቃል። ከውድድር መውጣት ይጠይቃል። ለዚህ ነው ዛሬ ምርጫ ነው አልኳችሁ፣ ሌላኛው ጸጋ ይጨምራል አልኳችሁ፣ ሶስተኛው ሰላማችሁን ይጠብቃል። ጥቅሶች አሉ፣ እነሱን በማረግ ጊዜ እንዳይልፈጅ ብዬ ነው። ሰላምህን ከፈለክ፣ ተጨማሪ ጸጋ ከፈለክ በምርጫ ነውና ምረጥ። ባዶ ለመሆን ምረጥ። ሁሌ ጸጋ ይጨምርልሃል። ሁሌ ታብባለህ። ከጉዳት ነፃ ነህ። በተራ ነገር አዝነህ አትገኝም። ተሸማቀህ አትገኝም። ቀና ትላለህ። በጥፋትና በረሃብ ላይ ይላል እግዚአብሔር ቃል ምን ያረጋል ይላል? ይስቃል። ለምን ይስቃል? በጥፋትና በረሃብ እኮ ሰው ሁሉ ብስጭት እዴት ምናምን በሚልበት ይስቃል። this is the quality of God። ይስቃል፣ ረጋ ይላል። እግዚአብሔር በኢየሱስም በዚህ መርህ ይባርካችሁ። በደንብ እያያችሁኝ ነው፣ ሰምታችሁኝ ነው፣ ገብቷችኋል አይደል? እስቲ እጆቻችንን ከፍ እናርግ በጌታ በኢየሱስ ስም። ሃሌሉያ ሃሌሉያ ሃሌሉያ። ዛሬ ይህን ስጋና ደም ስንካፈል ይሄ እንድታስቡ ፈልጋለሁ። ጌታ ሆይ ለካ የባዶነት ምልክት ነው። ዛሬ ባዶነትን ልካፈል መጥቻለሁ። ጸጋህ እንዲያግዘኝና እንዲረዳኝ ፈልጋለሁ። አቅም እንድትሆነኝ ፈልጋለሁ። በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ይቻላል። ዛሬ ባንተ ዘንድ የሚቻለው ይሄ ነገር በህይወቴ እንዲሆን ይሄንን ልካፈል መጥቻለሁ።